ዛሬ በማይክሮሶፍት አክሴስ ውስጥ ስላለው አንድ በጣም ኃይለኛ ነገር እናወራለን። ብዙ ጊዜ ግን ሰዎች በደንብ አይጠቀሙበትም። ይሄውም ሰብፎርም ነው። በቃ የተበታተነ መረጃን እንዴት አድርጎ ወደ አንድ ወጥና ትርጉም ያለው እይታ እንደሚቀይር አብረን እንመልከት። እስኪ ዋናውን ችግር ላይ አስቡት። አንድ ሐኪም የአንድን ታካሚ ሁሉንም የሕክምና ታሪክ በአንድ ጊዜ ማየት ቢፈልግስ? ወይም ደግሞ አንድ የትምህርት ቤት ሬጅስትራር ከአንድ ሰፈር የመጡ ተማሪዎችን ዝርዝር በቅጽበት ማግኘት ቢያስፈልገውስ? ይሄ ወሳኝ መረጃ በተለያዩ ሰንጠረዦች ሲቀመጥ እንግዲህ የተሟላ እይታ ማግኘት በጣም ፈታኝ ነው የሚሆነው። የመረጃው እንቆቅልሽ ይህን ይመስላል። በግራ በኩል የሐኪሞች ዝርዝር አለን፣ በቀኝ በኩል ደግሞ የታካሚዎች ዝርዝር። እንደዚህ ሲቀርብ የትኛው ታካሚ ከየትኛው ሐኪም ጋር እንደሚገናኝ ለማወቅ ያስቸግራል። ግንኙነቱ የጠፋ ይመስላል አደል? እሺ፣ ታዲያ ለዚህ የመረጃ መበታተን ችግር መፍትሄው ምንድን ነው? መፍትሄው ሰብፎርም ነው። እነዚህን ተለያዩ የመረጃ ዳሴቶች ያለምንም እንከን የሚያገናኝ ድልድል ነው ማለት እንችላለን። ሐሳቡ በጣም ቀላል ቢመስልም እጅግ በጣም ኃይለኛ ነው። ልክ በፎርም ውስጥ ያለ ፎርም እንደማለት ነው። ወይም ለመረጃዎቻችን ስዕል በስዕል እይታ እንደመስጠት ነው። በአንድ መስኮት ውስጥ ሌላ መስኮት ከፍቶ ተዛማጅ መረጃዎችን ማየት ማለት ነው። የሚገርመው ነገር ሰብፎርሞች ዝም ብሎ ምስላዊ ማሳመሪያ ብቻ አይደለም። ከጀርባ ጠንካራ ምክንዮ አላቸው። በዳታቤዝ ውስጥ ባሉ ሰንጠረዦች መካከል በተፈጠረ ጠንካራ ግንኙነት ላይ ነው የሚመሰረቱት። ለምሳሌ ከአንድ ለብዙ ግንኙነት ማለት አንድ ዶክተር ብዙ ታካሚዎች ሊኖሩት እንደሚችለው ነው። ስለዚህ ዋናው ፎርም ወላጅ ሲሆን በውስጡ ያለው ሰብፎርም ደግሞ ከሱ ጋር የተገናኙትን ልጅ መረጃዎች ብቻ አጣርቶ ያሳየናል። ታዲያ ይሄ ግንኙነት እንዴት ነው የሚሰራው? እስኪ በቀላሉ እንየው። ሁሉም ነገር የሚጀምረው ከሁለት የተለያዩ ሰንጠረዦች ነው። ቀጥሎ በሁለቱ መካከል ድልድይ የሚሆን አንድ የጋራ መስክ ይፈጠራል። በመጨረሻ ሰብፎርሙ ያንን ድልድይ ተጠቅሞ ከወላጅ ፎርም ጋር የሚዛመደውን መረጃ ብቻ ለይቶ ያሳየናል። አያችሁ፣ አስማቱ እዚህ ጋር ነው አለው። እሺ፣ እስካሁን ሰብፎርም ምን እንደሆነና እንዴት እንደሚሰራ አይተናል። አሁን ደግሞ በተግባር እንዴት መገንባት እንደሚቻል እንመልከት። አክሰስ ሁለት የተለያዩ ዘዴዎችን ይሰጠናል። እያንዳንዳቸውም የራሳቸው ጥቅሞች አሏቸው። የሁለቱን ልዩነት እስኪ በአጭሩ እንመልከት። ሁለት መንገዶች አሉን ማለት ነው። አንደኛው በራስ መገንባት፣ ይሄ በዲዛይኑ ላይ ሙሉ ቁጥጥር ለሚፈልግ ሰው ምርጥ ነው። ሁለተኛው መንገድ ደግሞ ፎርም ዊዛርድን መጠቀም ነው። ይሄ ደግሞ በተለይ ለጀማሪዎች ወይም ደግሞ ቶሎ ስራን ለመጨረስ በሚያስደንቅ ፍጥነትና በቀላል መንገድ ስራን ያቀላጥፋል። ምርጫው እንደ ስራው ባህሪ ይወሰናል። ጥሩ። አሁን ሰብፎርምን ከመፍጠር አልፈን አንድ እርምጃ ወደፊት እንሄድ። ይህን መሰረታዊ መሳሪያ ወደ ተወለበለ ሙያዊና መስተጋብራዊ አፕሊኬሽን እንዴት ማሳደግ እንደምንችል እስኪ እንወያይ። ይሄ አባባል በጣም ወሳኝ ሐሳብ ይዟል። ቁልፎች የሌለው ፎርም ሕይወት የሌለው ሳጥን ነው ይላል። እስኪ ለአንድ ሰከንድ እናስበው። መረጃን ማሳየት ብቻውን በቂ አይደለም። ተጠቃሚው ከመረጃው ጋር በቀላሉ መስተጋብር መፍጠር መቻል አለበት። ማሳስ፣ መጨመር፣ ማጥፋት፣ ይህን ሁሉ ማድረግ መቻል አለበት። እንደ ቀጣይ አዲስ ጨምር ወይም አጥፋ ያሉ ቁልፎች ናቸው ፎርሙ ላይ ሕይወት የሚዘሩት። ፎርሙን ከማይንቀሳቀስ የመረጃ ማሳያነት ተጠቃሚው በእጁ ይዞ መረጃን የሚያስስበትና የሚያስተዳድርበት ኃይለኛ መሳሪያ የሚለውጡት እነዚህ በተኖች ናቸው። ናውቃቸው ጥሩ ንድፍ ስለውበት ብቻ አይደለም፣ ለተጠቃሚ በራስ መተማመንን ያሳድጋል። እንዲሁም ዳታቤዙ በሙሉ ለመጠቀም በጣም ቀላል እና ቀልጣፋ እንዲሆን ያደርገዋል። በቃ ሙያዊ ብቃትን ያስመሰክራል። ጥበቡ ያለው በዝርዝሮች ውስጥ ነው። ለምሳሌ ተዛማጅ መረጃዎችን አንድ ላይ በሳጥን መሰብሰብ፣ ለጽሑፍ ሳጥኖች ልዩ ሰመጥ ያለ ተጽዕኖ መስጠት፣ ለጀርባና ለቁልፎች ለየት ያሉ ቀለሞችን መጠቀም እና ከሁሉም በላይ እያንዳንዱን አካል በትክክል ማስተካከል። እነዚህ ትንንሽ የሚመስሉ ማስተካከያዎች ናቸው አንድን ፎርም ከአማተርነት ወደ ሙያዊ ደረጃ የሚያሸጋግሩት።
እሺ፣ በዚህ የመጨረሻ አጓጊ ጥያቄን ጨርስ። የሰራነው ዳታቤዝ መረጃው ሊናገር የሚፈልገውን ታሪክ በቀላሉ እያሳየ ነው ወይ? እነዚህን ሐሳቦች በመጠቀም የያዝነው መረጃ ይበልጥ ተደራሽ፣ ትርጉም ያለው እና ኃይለኛ ለማድረግ እንዴት እንችላለን? መልሱ ሰብ ፎርምን በመሰሉ አክሰስ ውስጥ ፎርሞችን በአንድ ክሊክ መፍጠር በጣም ቀላል ነው። ግን እውነተኛው ኃይልና ቁጥጥር ያለው ከዚያ ባሻገር ነው። ዛሬ የምናየው ይህንኑ ነው። ከአውቶማቲክ ፎርሞች ገደብ ወጥተን ከባዶ ሸራ ላይ በመጀመር እንዴት ሙሉ በሙሉ በእኛ ቁጥጥር ስር ያሉ ፕሮፌሽናል እና የሚማርኩ ፎርሞችን መገንባት እንደምንችል አብረን እንቃኛለን። እንግዲህ አክሰስ ላይ ፎርም ለመስራት ሁለት ዋና መንገዶች አሉን። በአንድ በኩል ያው ራስ ሰር ፎርም አለ። በጣም ፈጣንና ቀላል ነው። ግን እንደሚታየው አቀማመጡ ብዙም አይለወጥም። የማበጀት አማራጮቹም በጣም ውስን ናቸው። በሌላው በኩል ደግሞ በእጁ ዲዛይን ፎርም አለ። ይሄ ሙሉ የፈጠራ ቁጥጥር ይሰጠናል። ፕሮፌሽናልና ለተጠቃሚው ምቹ የሆኑ ፎርሞችን ለመስራት ያስችለናል። ስለዚህ ለአንድ ትልቅ አፕሊኬሽን እየሰራን ከሆነ ምርጫችን ሁሌም ይሄ መሆን አለበት። በዛሬው ትንታኔያችን ውስጥ እነዚህን 5 ዋና ዋና ነጥቦች ደረጃ በደረጃ ነው የምናያቸው። ከራስ ሰር ፎርሞች ለምን መውጣት እንዳለብን እንጀምርና የዲዛይን መሰረቶችን፣ ፊልዶችን እንዴት እንደምናስገባ፣ ካስገባን በኋላ ደግሞ እንዴት በምድብ እንደምናደራጅ እና በመጨረሻም ይህ ክህሎት ለምን በጣም አስፈላጊ እንደዋለ በመመልከት እናጠቃልላለን። እሺ እንጀምር። የመጀመሪያው ክፍላችን ይሄ ነው፣ ከራስ ሰር ፎርሞች ባሻገር። እዚህ ላይ ግባችን በጣም ግልጽ ነው። አክሰስ በራሱ የሚፈጥርልንን መሰረታዊ ግጥር ፎርም ትተን ሙሉ በሙሉ በእኛ ቁጥጥር ስር ሆነን ፎርም ከባዶ ሸራ ላይ መገንባት ለምን እንደሚያስፈልግ እንረዳለን። ልዩነቱ እኮ እዚህ ጋር ነው። ፎርም የሚለውን ስንጫን አቀማመጡን የሚወስነው አክሰስ ራሱ ነው። ፎርም ዲዛይን ግን መሪነቱን ለኛ ነው የሚሰጠን። እያንዳንዱ ነገር በምንፈልገው መንገድ እንድናደራጅ ያስችለናል። ይሄ በአክሰስ ተጠቃሚ እና በአክሰስ ዴቨሎፐር መካከል ያለውን ልዩነት የሚያሳይ ቁልፍ ነጥብ ነው ማለት ይቻላል። ጥሩ፣ አሁን ወደ መሰረታዊ እና በጣም ወሳኝ እርምጃ እንሸጋገራለን። የዲዛይን መሰረቶች። ባዶ ፎርም ከፈጠርን በኋላ ያ ባዶ ሸራ ህይወት እንዲኖረው መረጃውን ከየት እንደሚያገኝ ለአክሰስ መንገር አለብን። ይሄ እውነት ለመናገር ብዙ ጊዜ ጀማሪዎች የሚያጋጥማቸው ጥያቄ ነው። አዲስ የፎርም ዲዛይን ሲጀምሩ ፊልዶችን ለማስገባት ሲሞክሩ ዝርዝሩ ባዶ ሆኖ ይጠብቃቸዋል እና ግራ ይገባሉ። ለምንድን ነው እንደዚህ የሚሆነው? መልሱ ግን በጣም ቀላል ነው። ፎርሙ ልክ እንደ አንድ ባዶ ሸራ ነው። ከየትኛው የዳታ ምንጭ ጋር መያያዝ እንዳለበት ገና አልተነገረውም። ስለዚህ ፊልዶቹ ሊታዩ አይችሉም። መጀመሪያ ማድረግ ያለብን ነገር ፎርሙን ከዳታው ጋር ማስተዋወቅ ነው። እና ይሄንን ችግር ለመፍታት የምንጠቀመው ሪከርድ ሶርስ የተባለ ፕሮፐርቲ ነው። ሪከርድ ሶርስ ማለት በቀላሉ ፎርሙን ከዳታው ጋር የምናገናኝበት ድልድይ ማለት ነው። ይሄን ሳናደርግ ፎርሙ ምንም አይነት ፊልድ ሊያሳየን አይችልም። እንግዲህ የፊልድ ዝርዝሬ ባዶ ነው ከሚለው ራስ ምታት ለመውጣት እነዚህን 4 ቀላል ደረጃዎች መከተል ብቻ ነው። የፎርሙን ፕሮፐርቲ ሽት ከፍተን ዳታ ታብ ላይ ሪኮርድ ሶርስ ሚለውን እናገኛለን። ከዛም የትኛውን ቴብል መጠቀም እንደምንፈልግ እንመርጣለን። ይህን እንዳደረግን ሁሉም ፊልዶች በአስማት ይመስል ዝግጁ ሆነው ይጠብቁናል። በጣም ጥሩ። አሁን ፎርማችን ከዳታ ጋር ተገናኝቷል። ፊልዶቹን በዝርዝር መጥተዋል። አሁን ወደ አስደሳቸው ክፍል እንገባለን። እነዚህን ፊልዶች ወደ ዲዛይን ሸራችን ላይ እንዴት በብቃት ማስገባት እንደምንችል እናያለን። እዚህ ጋር ፊልዶችን ለማስገባት የተለያዩ ዘዴዎች አሉን። አንዱን ብቻ የጎተን ማስገባት እንችላለን፣ ወይም ደግሞ በፍጥነት ደብል ክሊክ በማድረግ መጨመር ይቻላል። ብዙ ፊልዶችን በአንድ ላይ ማስገባት ከፈለግን ደግሞ ተከታታይ ከሆኑ ሽፍትን ተጭነን፣ ተከታታይ ካልሆኑ ደግሞ ኮንትሮልን ተጭነን በመምረጥ በአንድ ጊዜ ወደ ፎርሙ ማስገባት እንችላለን። እሺ፣ ፊልዶቹን ወደ ፎርሙ አስገብተናል። አሁን ግን ነው እውነተኛው ስራ የሚጀምረው። ስራችን ከቀላል ዝርዝር ወደ ፕሮፌሽናል ዲዛይን ይሸጋገራል።
ፊልዶቹ ለተጠቃሚ ምቹ እና የተደራጀ መልክ እንዲኖራቸው ማድረግ አለብን። ይሄ የዲዛይኑ ወሳኝና የፈጠራ ክፍል ነው። ፊልዶችን ከማደራጀታችን በፊት ይህንን ወሳኝ ነጥብ በደንብ መረዳት አለብን። እያንዳንዱ ፊልድ ሁለት ክፍሎች አሉት፣ ሌብል እና ቴክስት ቦክስ። ሌብል ገላጭ ጽሑፉ ነው፣ ለምሳሌ የተማሪ ስም የሚለው። ቴክስት ቦክስ ደግሞ ትክክለኛው ዳታ የሚገባበት ወይም የሚታይበት ሳጥን ነው። እነዚህን ለይቶ ማወቅ አንዱን ከሌላው ነጥሎ ለማንቀሳቀስ በጣም አስፈላጊ ነው። አሁን ብዙዎቹን የሚያስቸግረን ነገር በቀላሉ እንዴት መፍታት እንደምንችል ላሳያችሁ። ሌብሉን ከቴክስት ቦክሱ ለይተን ማንቀሳቀስ ስንፈልግ ብዙ ጊዜ አብሮ ነው የሚንቀሳቀሱት። ይህንን ለማስቀረት ሚስጥሩ ከላይ በግራ በኩል የምትገኘውን ትልቋን ግራጫ ካሬ መያዝ ነው። ይህንን ስናደርግ የፈለግነውን ክፍል ብቻ ነጥለን ወደ ምንፈልገው ቦታ መውሰድ እንችላለን። ተመሳሳይ የሆኑ ፊልዶችን አንድ ላይ ለማሰባሰብ ስታክድ ሌአውት የሚባል ምርጥ አማራጭ አለ። አንድ ላይ እንዲሆኑ የምንፈልጋቸውን ፊልዶች ከመረጥን በኋላ ራይት ክሊክ አድርገን ከሌአውት ውስጥ ስታክድ የሚለውን እንመርጣለን። ይሄ ፊልዶቹን እንደ አንድ ቡድን ስለሚያደርጋቸው በአንድ ላይ ለማንቀሳቀስና ለማስተካከል በጣም ያመቻል። ፊልዶቹን በመደብ ካደራጀን በኋላ በመካከላቸው ያለውን ክፍተት በማስተካከል ዲዛይኑን እናሳምራለን። ይህንን ለማድረግ ኮንትሮል ፓዲንግ የሚለውን እንጠቀማለን። ክፍተቱን በማጥበብ ወይም በማስፋት ፎርማችን የተጨናነቀ እንዳይመስል እና ንጹህ ገጽታ እንዲኖረው ማድረግ እንችላለን። እንግዲህ ወደ መደምደሚያው እየተቃረብን ነው። ይህን ሁሉ ቴክኒካል ስራ ከሰራን በኋላ ትልቁ ጥያቄ ይመጣል። ይህ ሁሉ የፎርም ዲዛይን ክህሎት ለምን ያስፈልገናል? መልሱ ዳታ ከማስገባት የዘለለ እና በጣም ወሳኝ ነው። ዋናው ነገር የተጠቃሚውን ልምድ ማሻሻል ነው። ጥሩ ዲዛይን ያለው ፎርም ዳታ ለማስገባት በጣም ቀላልና ግልጽ ይሆናል። ይህም ፍጥነትን ይጨምራል፣ እንዲሁም በሚያስገቡት መረጃ ላይ ሊፈጠሩ የሚችሉ ስህተቶችን በእጅጉ ይቀንሳል። ይህ ደግሞ የዳታ ቤዛችንን ጥራት ይጠብቅልናል። በመጨረሻም ይህንን ወሳኝ ሐሳብ ልናጤነው ይገባል። ፎርም ዲዛይን ላይ ቴክኒካል እውቀቱ በጣም አስፈላጊ ቢሆንም ከዛ በላይ ወሳኙ ነገር የራሳችን የፈጠራ ችሎታ ነው። ለተጠቃሚው ምቹ እና ማራኪ ሆነ ፎርም ለመፍጠር የሚያስችለን የራሳችን ክሬቲቪቲ ነው። ትክክል ወይም ስህተት የሚባል ጥብቅ ሕግ ብዙም የለው። እንግዲህ የዛሬው ትንታኔያችን ይሄን ይመስል ነበር። እናም ዛሬ የተመለከትናቸውን መሳሪያዎች በመጠቀም አንድ ጥያቄ ያሰብን እንለያይ። በቀጣይ ፕሮጀክቶቻችን ላይ ተጠቃሚዎች ስራቸውን በቀላሉና በፍጥነት እንዲሰሩ የሚያግዝ ምን አይነት የፈጠራ ዲዛይን መጠቀም እንችላለን? ስለተከታተላችሁኝ ከልብ አመሰግናለሁ።